አሁን ከኢንተርኔት እና ከተለያዩ ዌብሳይቶችን ቪዲዮ ያወረዳችሁ ኮፒራይት የሚያስቸግራችሁ ከሆነ ዛሬውኑ አቁሙ። እኔ 5 ፍሪ ዌብሳይቶችን ነፃ ቪዲዮ፣ ፎቶ፣ ባክግራውንድ ሙዚክ እና የተለያዩ ሳውንድ ኢፌክቶችን የምታገኙበትን አሳያችኋለሁ። ስፔሻሊ አንደኛው ዌብሳይት የእናንተን ቪዲዮ አሰራር ኮምፕሊትሊ ሊቀይር ይችላል። ሰላም እንዴት ናችሁ ተመልካቾቼ? ዛሬ በሌላ ቪዲዮ ተመልሼ መጥቻለሁ። በዛሬ ቪዲዮ ደግሞ 5 ፍሪ ዌብሳይቶችን፣ 5 ነፃ ዌብሳይቶችን፣ የተለያዩ የቪዲዮ ስቶኮችን፣ ሳውንድ ኢፌክቶችን፣ ባክግራውንድ ሙዚክ፣ ግራፊክስን፣ ቬክተሮችን የምታገኙበትን አሳያችኋለሁ ማለት ነው። ስፔሻሊ ሶሻል ሚዲያ ላይ የምትሰሩ ከሆነ እነዚህ ኢፌክቶች በጣም ወሳኝ ናቸው ማለት ነው። የእናንተን ቪዲዮ ስማርት ሊያደርጉ የሚችሉ እና የእናንተን ቪዲዮ ኳሊቲ ከሚጨምሩ መካከል የቪዲዮ ስቶኮች በጣም ወሳኝ ናቸው ማለት ነው። ስለዚህ ዛሬ 5 ፍሪ ዌብሳይቶችን እናንተ በነፃ ቪዲዮ ሊሆን ይችላል፣ ፎቶዎችን ሊሆን ይችላል፣ ሳውንድ ኢፌክቶችን፣ ባክግራውንድ ሙዚክን የምታገኙበትን አሳያችኋለሁ ማለት ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ቪዲዮን ደግሞ ላይክ አድርጉት። ሀሳብ አስተያየት ወይ ደግሞ ኮሜንት ካላችሁ ደግሞ ኮሜንት ሴክሽን ላይ ጻፉልኝ። ስፕላሽ የተለያዩ ሃይ ኳሊቲ ያላችሁ ኢሜጆችን የያዘው ዌብሳይት ነው ማለት ነው። ስፔሻሊ በጣም ኳሊቲ ያላችሁ ኢሜጆችን እዛ ላይ ስላሉ እናንተ unsplash.com ብላችሁ እዛ ላይ ገብታችሁ ዳውንሎድ ማድረግ ትችላላችሁ። እናንተ ቪዲዮ ውስጥ ደግሞ እንደ ኦቨርሌይ ልትጠቀሙ ትችላላችሁ፣ እንደ ባክግራውንድ ልትጠቀሙ ትችላላችሁ ማለት ነው። ግን ኢሜጆችን ልትጠቀሙ ወይ ደግሞ ቪዲዮ ሊሆን ይችላል የተለያዩ ፍሪ ስቶኮችን ስትጠቀሙ እንደ ሜን ሳይሆን እንደ ተጨማሪ እንደ ግብአት ነው መጠቀም ያለባቸው እንጂ እንደ ሜን ከተጠቀማቸው ዩቲዩብ ሊይዛችሁ ስለሚችል ስትጠቀሙ እንደ ተጨማሪ አድርጋችሁ ነው መጠቀም ያለባቸው ማለት ነው። አራተኛ ደግሞ ቪክቲዚ ነው የሚባለው። እናንተ victc.com ብላችሁ ክሮም ላይ ገብታችሁ ሰርች ማድረግ ትችላላችሁ። ቪክቲሲ ደግሞ ምንድነው የያዘው? ቪዲዮዎችን፣ ቬክተሮችን፣ ግራፊክሶችን የተለያዩ ፍሪ ቪዲዮዎችን የያዘው ዌብሳይት ነው ማለት ነው። እዚህ ላይ ፕሪሚየም አለ፣ ፍሪ ያልሆነም አለ፣ ፍሪም አለው ማለት ነው። ስለዚህ እናንተ ከዛ ፍሪ የሆነን እየመረጣችሁ እናንተ ቪዲዮ ውስጥ ልትጠቀሙ ትችላላችሁ ማለት ነው። ሶስተኛ ደግሞ ሚክስኪት ዌብሳይት ነው የሚባለው። ሚክስኪት በጣም አሪፍ ዌብሳይት ነው። የተለያዩ ቪዲዮዎችን፣ ትራንዚሽን ኢፌክቶችን፣ ሳውንዶችን፣ ሙዚቆችንም እዛ ላይ ታገኛላችሁ ማለት ነው። ስለዚህ mixkit.com ብላችሁ ገብታችሁ የተለያዩ ፍሪ ቪዲዮዎችን፣ ሳውንድ ኢፌክቶችን እዛ ላይ ታገኛላችሁ ማለት ነው። ስለዚህ እዚህ ዌብሳይት ላይ ገብታችሁ በራሳችሁ ቪዲዮ ውስጥ እንደ ኦቨርሌይ እንደ ተጨማሪ አንድ ኳሊቲ የሚጨምር ቪዲዮ ልትጠቀሙ ትችላላችሁ ማለት ነው። ሁለተኛው ዌብሳይት ደግሞ ፒክስቤ ነው። ፒክስቤ ሞስት ፖፑላር ነው። ብዙ ኤዲተሮች ወይ ብዙ ዩቲዩብ ክሬተሮች ሶሻል ሚዲያ ላይ የሚሰሩ ብዙ ሰዎች ፍሪሊ የሚጠቀሙት ፒክስቤ ነው። ፒክስቤ ላይ pixbe.com ብላችሁ ገብታችሁ እዛ ላይ ምንድነው የምታገኙት? ቪዲዮ ታገኛላችሁ፣ ፎቶ ታገኛላችሁ፣ ሳውንድ ኢፌክት፣ ሙዚክ፣ ባክግራውንድ ሙዚኮችን እዛ ላይ ታገኛላችሁ ማለት ነው። ስለዚህ ፒክስቤ ላይ ኮሜርሻል ፍሪ ኮሜርሻል የሆኑ ሳውንድ ኢፌክቶች ይኖራሉ፣ ቪዲዮዎች ይኖራሉ፣ ኢንትሮ ሳውንዶች ይኖራሉ። ስለዚህ ፒክስቤ ላይ ገብታችሁ ዳውንሎድ አድርጋችሁ ቪዲዮዎች ውስጥ ልትጠቀሙ ትችላላችሁ ማለት ነው። ይሄም አንዱ ፍሪ ዌብሳይት ነው። በጣም ብዙ ክሬተሮች የሚጠቀሙት ዌብሳይት ነው ማለት ነው። አንደኛው እና ሞስት ፖፑላር ዌብሳይት የሆነ ደግሞ ፒክሴል ነው። ያው ብዙ ዩቲዩበሮች ያውቃሉ ይሄን ዌብሳይት። ፒክሴል የተለያዩ ሃይ ኳሊቲ ያላቸው ቪዲዮዎችን፣ ፎቶዎችን የያዘው ዌብሳይት ነው ማለት ነው። ኮምፕሊትሊ ፒክሴል በጣም በብዙ ክሬተሮች የሚወደድ ዌብሳይት ነው። ስለዚህ እናንተም እዚህ ላይ ገብታችሁ pixel.com ብላችሁ ክሮም ላይ በመጻፍ ወደ ውስጥ ገብታችሁ የተለያዩ ቪዲዮዎችን፣ ፎቶዎችን፣ ሃይ ኳሊቲ ያላቸው ፎቶዎችን፣ ቪዲዮዎችን ለኢንትሮ የሚሆኑ ቪዲዮዎችን እዛ ላይ ታገኛላችሁ ማለት ነው። ስለዚህ እናንተም pixel.com ብላችሁ ገብታችሁ ዳውንሎድ አድርጋችሁ ቪዲዮዎች ውስጥ ልትጠቀሙ ትችላላችሁ ማለት ነው። መጨረሻ ላይ ደግሞ አንድ ቲፕ ልስጣችሁ። ስፔሻሊ ከነዚህ በተጨማሪ ደግሞ አውዲዮ ላይብረሪ ልትጠቀሙ ትችላላችሁ ማለት ነው። አውዲዮ ላይብረሪ ኮምፕሊትሊ ፍሪ ነው። ይሄ ማለት ከአውዲዮ ላይብረሪ አውርዳችሁ የምትጠቀሙት ሙዚክ ሊሆን ይችላል፣ ባክግራውንድ ሙዚክ ሊሆን ይችላል፣
የተለያዩ ሳውንዶችን ከአውዲዮ ላይብራሪ አውርዳችሁ ሲጠቀሙ ኮምፕሊትሊ ፍሪ ነው። የእናንተን ዩቱብ የእናንተን ሞኔታይዜሽን ምንም ኢፌክት አያመጣም ማለት ነው። ስለዚህ ከዚህ ሁሉ በላይ አውዲዮ ላይብራሪ ላይ ገብታችሁ ዳውንሎድ አድርጋችሁ የተለያዩ ባክግራውንድ ሙዚክ ነው የያዘው። አውዲዮ ላይብራሪ ሙዚክ ብቻ ነው የያዘው። ዳውንሎድ አድርጋችሁ ልትጠቀሙ ትችላላችሁ ማለት ነው። ስለዚህ በዛሬው ቪዲዮ 5 ፍሪ ዌብሳይቶችን አይተናል ማለት ነው። እነሱም ቪዲዮዎችን፣ ግራፊክሶችን፣ ቬክተሮችን፣ ፎቶዎችን፣ የተለያዩ ባክግራውንድ ሙዚኮችን ከዛ ዳውንሎድ አድርጋችሁ ልትጠቀሙ ትችላላችሁ ማለት ነው። የእናንተ ቪዲዮ ኳሊቲ በዛው እየጨመረ ነው የሚሄደው ማለት ነው። ስለዚህ የዛሬ ቪዲዮ ይመስላል። ይህ ቪዲዮ አሪፍ ሆኖ ካገኛችሁት ቻናልን ሰብስክራይብ አድርጉ፣ ቪዲዮን ደግሞ ላይክ አድርጉት። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ጻፉልኝ። ቀጣይ ቪዲዮ እስከምንገናኝ ድረስ